የማትጀምረው መውደቅን ስለምትፈራ ነው። ታዋቂው አሜሪካዊ ጸሐፊ ሌስ ብራውን ምን ይላል መሰለ? when it feels scary to jump that is exactly when you have to jump። ለመዝለል አስበ ፍርሃት የተሰማ ጊዜ ያ ነው ለመዝለል ትክክለኛው ጊዜ። ባራክ ኦባማ በ2006 ለአሜሪካ ፕሬዝዳንትነት ለመወዳደር ሲዘጋጅ በዙሪያው የነበሩ አብዛኛዎቹ ሰዎች ያስፈራሩት ነበር። ቆይ ትንሽ ጠብቅ፣ አሁን ትክክለኛው ጊዜ አይደለም፣ የአሜሪካ ሕዝብ ጥቁር ፕሬዝዳንት ለመምረጥ ዝግጁ አይደለም፣ ይቅርብ፣ ሂላሪ ልታሸንፋት አትችልም። ምን ያልተባለው አለ። ገስዋት ኦባማ ምን እንዳደረገ የሰዎቹ ምክር ችላ ብሎ በድፍረት ወደ ውድድሩ ገባ። በአሜሪካ ታሪክ የመጀመሪያው ጥቁር ፕሬዝዳንት ሆኖ ተመረጠ። በጃንዋሪ 2009 44ኛው የአሜሪካ ፕሬዝዳንት በመሆን ቃለ መሐላ ፈጸመ። ኦባማ የወዳጆቹ ምክር ሰምቶ ቢሆን ምንም ይፈጠር ይመስላል? ምንም አይፈጠርም። ኦባማ የሚባል ሰው ከነመፈጠሩም አናውቅም ነበር። ስለዚህ ብራዘር ዋናው ነገር ሞራል ነው፣ ድፍረት ነው። በቃ መስራት የምትፈልገውን ነገር በድፍረት ጀምረው። ወይ ይሳካላል ወይ ትወድቃለህ። የጎደለው በሂደት ይሞላል። ቁጭ ብለህ እቅድ በማውጣት ብቻ እድሜህን አትጨርስ፣ ጊዜህን አታባክ።